ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ መተናል በአዲስ ቪዲዮ። እንግዲህ ዛሬ እንግዳለን አወር ገስት ሃይ በል ሃይ ሰላም ብላችሁ እንዴ ምትሽኮረው ማለት ዛሬ ከወንድሜና ከእጮኛዬ ጋር ነኝ ያለሁት። ሁለቱንም አንድ አይነት ጥያቄ ጠይቃቸዋለሁ። ማን የበለጠ እኔን ያቀኛል የሚለውን እንፈትናቸዋለን ማለት ነው። ዝግጁ ነን? ሬዲ ነን። ምን ያህሉ ማን ይመልሳል? የበለጠውን የመለሰ ሰው ምሳ ይጋብዛል። ኦ ማይ ጋድ የጾም ምግብ ጋብዛን እኮ ልገላግል። የጾም ምግብ ጋብዛን ልትገላግል ማለት ነው። ስለዚህ የጾም ሲፈታ አይሆን አይስ የጾም ሲፈታ አረ ጾም ሲፈታ እሺ። ስለዚህ ጾም ሲፈታ ብለዋል በራሳቸው ምርጫ። እኔ ጥያቄዎችን አዘጋጅቻለሁኝ እጠይቃቸዋለሁ። ወደ ጥያቄው እንግባ። መማየት ይቻላል፣ መኮረጃ ይቻላል። ያው እንነጋገራለን። ያው በጋራ ስለምንጋብዝ በጋራ አይደለም ነው ያሸነፈው ተለይቶ ነው እንዴ ያሸነፈው ወደዚህ ምናምን አንተ ማለት ነው። እኔ እኮ ባሸነፍ እኮ እኔ ያው እንድትቀር እሺ። ሃይ ስኩል የተማርከው የመጀመሪያ ጥያቄ ፖሊሽን እዴናው ትችላል ማለት ነው። No God please no no አጥፍ እንደ ወረቀት ተደጽፍ ነበረ። እሺ ግን ከመጻፍ እኔ ልክ ነሽ እንደዛ ነበር ማለት ነው። ጽፈና ህጉ መጀመሪያ ሊነገረን ይገባ ነበር። ያው ታውቀው ነበር አንተ? እኔ ያው ሚዲያ የመለሰው ነው መልስ የሚሆነው። አታውቅም? አውቃለሁ እንጂ ታፍ ያልሽኝ መሰለኝ እኮ ማላውቃቸው ነው መልሶች ነው መሰለኝ። ህጉን መጀመሪያ አብራርተሽ መናገር ነበረብሽ። እሺ ኤኒዌይስ ቢኒ መልሷል የመጀመሪያው ጥያቄ። እሺ ሁለተኛ ጥያቄ የምወደው ምግብ ያሳስባል። የምወደው ምግብ እኔ የማልወደው ምግብ የለም፣ ግን በጣም የምወደው የሚባል ማጨክንበት የሚባል ምግብ እንደሌለ ነው ተብሎ መጻፍ ይቻላል። አንድ ነገር ተጽፎ ወይም አንድ ብቻ ነው መልስ መሆን ይችላል። የጾም ነው ይፈስክ ለምን ታለሽ? ባሉንጂ ምንድነው? አትያ እኔ እኮ እየጻፍኩ ነው። አቲ ለምን ትበልታለሽ? ጨርስ ነው እንዴ? እሺ ታመነ ለቀየር ነገር ቀጥያ ለያን ተመል መናገር እኮ አለብኝ ነው። ክትፎ ልክ ነው። ለሁለቱም አግኝተውታል። ዶሮም ጽፏል እሱ። ዶሮም ወዳላ የምወደው ከለር ሶስተኛ ጥያቄ ነጭ፣ ጥቁር ቴዲ አግኝቷል። ፍጹም ተቃራኒ ከለር ነጭ እና ቴዲ አግኝቷል። እሺ የምወደው የአማርኛ ዘፋኝ ማን ነው? ዘፋኝ ነው ዘፋኝ ይሁን ያልፍም ዳዊት ጽጌ ሁለታችን በኩልሽ። የምወደው የቤት እንስሳ ውሻ ሁለታችሁ ማግኘታችኋል። እሺ ቀጣይ እሺ ስናደድ ምን ነው ማረገው? ሁሌ ምንድነው ማረገው? አትይ ስናደድ እና ታጫም ታናድዱ ብርጭቆ መሰለ እንደዚህ ከሆነ የቤቱ ዕቃ አይቀርም። የምርህን ነው? እኔ ጮሃለሁ እስማ ማልጮህም እሱ መልሶታል። መተኛት አቤት ሲደብራሽ እናደረም ሲደብራኝ መተኛት እንጂ ጮሃለሁ እንዴ ጮሃለሁ እንዴ አንዳንዴ ያልከን አልገባኝም። ጆሮዬ እንደዚህ ይሆን ይግዱ። እሺ ምን ማድረግ ያዝናናኛል?
ያዝናናኝ ነገር ምን የሚለው ትራቨል ማድረግ ቆይ ነው ይላል አይቻልም እኮ ግን ሀሳብ መቀየር አይቻልም። ሰምተህ እኮ ነው ልጽፍ የገባው። አልሰማሁም። አይቻልም እኮ መቀየር አይቻልም። የመጀመሪያው ምንድን ነው? ዋና ቢኒ መልሱታል። እንኳንም አልቀየርኩት በቀይር ይሻልህ ነበር። የት ነው ትራቨል ማድረገው? እንዴት ሄዳለሁ? ወክ ምናምን ትሄጃለሽ? ምን አውቃለሁ እንደኔ። እሺ የምወደው ኢንፍሉዌንሰር ተጽዕኖ ፈጣሪ ቲክቶክ ነው ቲክቶከር ነው ከቲክቶከር ነው ዩቲዩበር ነው? ሁለቱንም ነው። ሁለቱንም። ኦኬ ክሉ እየሰጠ ሁለት ሰው አይደለም እኮ ክሉ ነው። አንድ ሰው ማለት ነው። ብሮ ተጋግዘን እንመልስ። ብንመልስ ይሻላል ብሮ። የተቆራረጣችሁ ነው እንዴ? አብዛኛው መስላችሁ ይመሰሰለ። ድሪምስ ማን ያዘዋል? ሁለቱም አይደለም። ኧረ ተይ እሸቱ መለስ ኮሜዲያን እኮ ነው እንዴ? ኢንፍሉዌንሰር ነው። እንዴት ለምን ነው ክሬቲቭ አዋርድ ላይ ያንተከፈተ? ኮሜዲያን ነው እንዴ? ሆስፒታል የተወለድኩት ሆስፒታል ቢኒ እንተጋገዝ። እቺን ነገር ሰምቼ አላውቅም። እኔ ራሱ አንድ ነጥብ ስጠኝ፣ አንድ ነጥብ እሰጥሃለሁ። እኔ ራሱ ይሄን ነጥብ በጋራ እንመልስና ቀጣዩ ላይ እኔም ሌላ እሰጥሃለሁ። አይ ገምት፣ ተው ገምት። እውነት የካቲት ወሩን እኮ አይደለም ቤት ውስጥ ሆስፒታል ቤት ውስጥ ነው። ዛሬ ሳልሰማ ግን ዛሬ ታሪክ አታውቅም። የቤት ልጅ ናት ስለእኮ በምክንያት ነው ቤት ነው የተወለድኩት። ግን እንደማልመልሰው እርግጠኛ ሆኜ ነበረ። ዝም ብዬ በግምት ነው የጻፍኩት። ያው ታግዘኛለህ ብዬ አግዛለሁ ብዬ ነው። እሺ የምወደው ስፖርት ሩጫ፣ ዋና እንደ ምንድነው ነገሩ? ዋና ነው ማለት ነው። ዋናን ከስፖርት አልቆጠርከውም። ነጥብ ግን ማን እየመራ ያለው? እኔ ነኝ። ግን እያልሽ አይደለም መሰለኝ ነጥብ። አይ ተይዟል። አሁን ቢኝ መልሷል። እሺ ቀጣይ ጥያቄ ደግሞ ምንድን ነው ኮሌጅ የት የተማርኩት? ካሜል ነርሲንግ። ጎበዝ፣ ሁለታችሁም መልሳችኋል። እሺ አሁን ደግሞ የምጠይቀው ቢኒ የመመለስ ሞር እድል ይኖረዋል። የቤት ስሜ ማን ነው? ምን? የቤት ስም አለሽ እንዴ? አንተ ሰምተህ የማታውቀው ማለት ነው። እኔ ያልሰማሁት የቤት ስም ከየት ነው የመጣው? ስለዚህ የለሽም። ቆይ አንድ ጻፍ ልገምት። የለሽም ነው ልጻፍ ነው። እሺ ጻፍ፣ አንተም ጻፍ። ያው ከሚጣል ምን ብለህ ነው? የለሽም። የለኝም የቤት ስም። ወይ እንዴ ቢኖረኝ እኮ ማሚ ስታሪ ተሰማ ነበር። ሚጣ ምናልባት ያው እንግዲህ ሚጥሹ አቡ ነበር ድሮ ሚጣ ስለሚሆን የቤት ስሙ የጓደኞቼ ስም ሶስት የሶስት ጓደኞቼ ስም ማናውቀው እንዳታጣይን። ችግር የለውም። ይሁን ልጅ ምን አለ ነው የምናውቀው። ባላ እንደ ሰዓት ገደብ አለ። ቴዲ መልሷል። ቤቲ፣ ሲያኔ፣ እጹብ እና ለማንኛውም
ጨዋታችን ይሄንን ይመስል ነበረ። የዛሬ አሸናፊዎችን ቢኒያም ባንድ ነው የበራኝ። ሁለት ላም አይ ዞሮ እንደ ትላንትና የሪቨርስ ጨዋታ ነው የሆነው። ግን መልሶ ደግሞ ኖ ያኛው ቢቆጠርልህ ራሱ አታሸንፈኝ። አሸነፈ ነበር። 3 ለ5 ይኸው እኔ ስንት ኤክስ ገባብኝ መሰለህ? እኔ ስንት 2 ኤክስ 3 ኤክስ ነው የቀረው። ሁለት መልሳል፣ ቢኒ 5 መልሳል። አንቺ 2 መልሳል አትበይ እንዴ! የመለስኩት እኩል ነው እንዴ? ኖ 2 ነው ሌላውን እኩል። ስለዚህ የዛሬ አሸናፊ ቢኒ ምሳ ተጋባዣችን ሆኗል ማለት ነው። ጾም ሲፈታ እንጋብዛለን። አትርሳኝ ቢኒ አትርሳኝ፣ በግብዣ አትርሳኝ አደራ። ይሄን ይመስል ነበረ ቆይታችን። በጣም እናመሰግናለን እስካሁን ድረስ ስላያችሁልን። ሀገር ውስጥ ያላችሁ ደግሞ በቪፒኤን እዩልን። እንወዳችኋለን በጣም። ቀጣይ ቪዲዮ ደግሞ በሌላ ሀሳብ እስከምንገናኝ ድረስ ሰብስክራይብ ማድረግ አይረሳ። እንወዳችኋለን ቤተሰብ። ቻው ባይ